እማማ አርሰናል ነው የሚሉት። የአርሰናል እናት ነው ስሜ። አዎ የአርሰናል እናት ግን አቀባበል በጣም እርሶ የአርሰናል እናት ከሆኑ ታደለ ሮባ የአርሰናል አባት ነው። ይሄንን አጸድቋል። ኤግዛክትሊ አመሰግናለሁ። እኔ ደግሞ የአርሰናል ልጅ ነኝ። የታወቀ ነው ልጅ አይደለህ እንዴ? አንደኛው ደጋፊ አቃለሁ። አንተ እንኳን ቃለ መጠየቅ እንደዚህ ስታረግ ገብርኤል አይለምን እንቅልፍ አይወስደኝም። ኳስ ካለ አንተ እንደዚህ ጥያቄ ላይ ስትሆን ቆብ ነው እንቅልፍ የለ ራት አልፈልግ። ይሄው ዛሬ እዚህ ሶፋ ላይ ደግሞ እማማ አርሰናል ነው ቆብ ነው። ታዲያ ፈጣሪ ምን ይጎላል? እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። መጀመሪያ አርሰናል ጨዋታ ያዩበት አጋጣሚ ያስታውሱታል? እማማ አርሰናል እኔ ያው በነ ሄነሪ ጊዜ ነው። ሄነሪ፣ ቤራ፣ ፋብሪጋስ ቤራ ካምፕ በነበሩ ጊዜ ሌሎቹ እንኳን ይጠፋኛል። እድሜም አለ እንግዲህ ምን ላድርግ። ስንት ዓመት አርሰናልን ደገፉ እማማ አርሰናል? እንግዲህ አስበው ከነ ሄነሪ በፊት እኔ ኳስ አያለሁ። ከነ ሄነሪ በፊት? አዎ ሌላ ኳስም እንደዚህ ጨዋታ ሲኖር አያለሁ። የአርሰናል መስራች ናቸው እማማ አርሰናል። አሁን ግን ተጽዕኖ የለቦትም። ምክንያቱም እርሶ ጨዋታ ሲያዩ በቲክቶክ ይተላለፋል። አንዳንዶች እያዩ ኳስ ለወጣቶች ብቻ እንደተሰጠ ሐሳብ የሚሰጡ ሰዎች አሉ እና እማማ አርሰናል ላይ አንዳንዶች ትችት ይጽፋሉ። ብዙ ተቃውሞም አለ። ምንድነው? አንተ ባልከው ልጅ አንድ ነገር ልንገርህ። ኳስ አሁን አንዳንዱ ምን ይላል? ኳስ ማንም ለተራገጠ ለውጭ እርግጫ ይላል። ኳስ እርግጫ አይደለም። ፉትቦል መዝናኛ ነው፣ መደሰቻ ነው፣ ጥበብ ነው። ኳስ ላወቀው ላልገባው ደግሞ እያለ የሚያናንቅ አለ። እኔ በበኩሌ እናልቀበልም። እማማ አርሰናል ግን እድሜው አይደለም። ለምንድን ነው በዚህ እድሜው? አንዳንዶች ሐሳብ ይሰጣሉ በመቁረቢያው የሚል ነገር ሲነሳ ሰማለሁ። አሁን ደግሞ የእርሶ ልጅ ምን ብሎ ነገረኝ? ፒኤስጂን አርሰናል ካሸነፈ በኋላ እቆርባለሁ ብላለች። እና በቁርብ ታዲያ ኳስ ምን ይከለክለኛል? ኳስ እኮ ጽድቅም አይደለም ኃጢአትም አይደለም። ይሄን አይከለክልም። ኳስ ጽድቅም አይደለም ኃጢአትም አይደለም። በቃ መዝናኛ ነው። ፉትቦል መዝናኛ ነው። እኔ ሳቅ። ስለዚህ ቆርበው ማየቶን ይቀጥላሉ። አዎ የማይቀር ነው። አሁን ለፒኤስጂ አሰላለፍ አውጡ ቢባሉ እማማ አርሰናል በረኛ ማን ነው ለአርሰናል? ዴቪድ ራያ። ተከላካይስ? ተከላካይ ማንን ያደርጋሉ? እኔ ገብርኤል መጋዲሽ፣ ሰሊባ እና ቲምበር። አማካኝ ማንን ያደርጋሉ? አማካኝ ተጫዋች እንዴት? አጥቂ መሀል ላይ ራይስ። አርቴታን ይበልጡታል። እውነት እኔ አሁን እዛ ቁጭ ካሉት አማካሪዎች እማማ አርሰናል የበለጠ ለአርቴታ ጥቅም ነበራቸው፣ ግን አልሰማማ። ይላክለታል። አይ ሰይፍዬ ልጄ ይላክለት እያሉ ነው። አዎ ይላካል። ይሰማል። ኧረ ጆሮ የማይሰማው ምን አለ? አጥቂስ ማንን ነው የሚያደርጉት? አጥቂ ጆኮሪሽ አበርት እሺ። እና ገብርኤል ጄሱስ። እኔ የምወደው በገብርኤል ጂሰስ ይግባ እያሉ ነው። አሁን እሱ ይሄን ቢሰማ ፒኤስጂን ያሸንፋል። እኔ ራሴ የገብርኤል ጂሰስ አድናቂ ነኝ። አመሰግናለሁ። እኔ ማንም ብትሉ ከኛ ልጆች ማንም ሰነፍ የለም። ሁሉም ያ ስኬል የሚባለው እሱ ነበር ትንሽ ደከም ያለ። አሁን ግን ነቃ ብሏል። አስተካክለነዋል። ማርያምን ነቃ ብሏል። ስለዚህ የአርሰናል ሆኖ እየተጫወተ የሚያናድዱት ተጫዋች የለም አሁን። አይ መቼም ቢከፋም ቢለማም አይጠፋም። ማን ነው? ትንሽ አንዳንድ ጊዜ ስኬልም ይሳሳታል። አዎ ደግሞ ይሄ እንካቤ አዎ ይሳሳታል። አዎ ስለዚህ ቢሳሳቱም አዎ ሁሉም ጀንትል ነው።
ከተጫዋቾቹም ከአሰልጣኙም ከምንም በላይ ለዴቪድ ራያ ታላቅ ምስጋና አክብሮት አለኝ። ዴቪድ ራያን የራያ ልብስ አልብሰው ፎቶ እያየው ነበርና ይስማማዎታል? ምን ጥርጥር ኢትዮጵያ ያረጉት ምን ጥርጥር አለው? ሳካስ እንዴት ነው? ሳካም ቆንጆ ነው። ከጉዳት ወዲህ ነው ትንሽ እኮ ሁሉም ድክመት ያመጣው እንጂ ሳካ ኦዲጋርድ እየተናበቡ ነው ሲጫወቱ እንኳን እውነቴን ነው። አሁን ግን ትንሽ እየተጎዱ መቼም ሰው ከተጎዳ አቋሙ ትንሽ ወረድ ይላል ማንም ቢሆን። ለዛ ነው እንጂ ሳካንና እነሱን የሚስተካከልማ የለም። አሁን ግን በጨዋታ ገብርኤል መጋሪሽና ራይስ በቃ ራይስ ሁለቱን ስለያዝን ነው ለዋንጫም የደረስነው እያሉ ነው። የአርሰናል ፒላሮች ናቸው። የማንቸስተር ዩናይትድ የቁልቁለት መንገድ ቢሳካ የሚባል ተጫዋች ያመጡ ቀን ነው አለኛ አንዱ። እኛ ደግሞ ሳካ ምክንያቱም በሳካ የአርሰናል ብለው እኮ ሳይሳካ ቀረ። እኛ ሳካ ነው ተሳካ። እንደ ስሙ ራሱ ተጽዕኖ አለው እያሉ ነው። እንዴት ሲገዛ ተጫዋች ቢሳካ የሚል ተጫዋች እንዴት ይገዛል? ምንድነው ከተገዛ ሳካ ምክንያቱም ተሳካን ደስ ይላል። ግን አሁን ምረጡ ቢባል ባርቴታ የሆነ ሰዓት ላይ ቅያሜ ነበሩት አሉ። አልተቀየምኩም። ለምን በለኝ የማልቀየምበት ፉትቦል መሸነፍም አለ ማሸነፍም አለ፣ ሽንፈትም አለ ጉብዝናም አለ። ይሄ የሚያቀያይም ነገር የለም። ጊዜ ጠብቆ ሰው ደግሞ ይኸው ማሸነፍን ያገኛል፣ መሸነፍን ብቻ ሳይሆን። ስለዚህ እኔ በአርቴታ ምንም ቅያሜ የለኝም። አርቴታንም አመሰግነዋለሁ። እርሱ አሁን ጓደኛ አሎት? ምክንያቱም የሰፈርተኛው ራሱ የሰፈር ልጆች ወጣቶቹ ናቸው ከእርሱ ጋር የሚያዩት። አይተሃል አይደለ? ልጆቼን አብረውኝ የሚሰሩትን። አይቻለሁ። አሁን እስኪ አንድ ቪዲዮ ላሳየዎትና እሺ። ይሄ እያያችሁ ነው እንግዲህ ላይፍ ላይ ገብተን ደስ እንዴታ ተንበረከኩ እኮ ደስታው ነው። አለቀስኩ። ምን መንበርከክ ብቻ ማልቀሱስ መች ቀረልኝ። ስለት ነበረኮ ውስጤ ኧረ እኔ ስለት የለብኝም። ውስጤ ተደስቶ ነው። ብንሸነፍማ እዛም ቤት አላድርም፣ እህልም አልቀምስም። አይ ሽንፈት ካለ ጭንቀት ያመኛል። እውነት? እማማ አርሰናል ሲሸነፍ እራት ሳይበሉ ይተኛሉ የሚባለው ነገር ሀቅ ነው። ከሰውም አልነጋገር። እውነት? ደህና ደሩ ማለት ገብቼ ለጥን ያሸነፈ ዕለትስ? አይ የዛን ዕለትማ እኛን ነው ማየት ነው። ይደነሳል። ታዲያስ መትረየስ ሲተኮስ ይላል ሩምጣጣ መጣልሽ መድፈኛው የሻምቢስ ልጌታ አለ። እንደዛ ነው የተደሰቱበት አጋጣሚ መቼም ይሄ ነው ብዬ አስባለሁ። የአርሰናል ቡድን በራሱ የጽናት ምሳሌ ነው። ግን አንዳንዶች ምን ይላሉ? ክሪስታል ፓላስን አሸንፈን ነበረ ዋንጫውን እኛው ራሳችን መብላት የነበረብን ይላሉ። እርሶ በዚህ በበርንማውዝ ሲቲ ማሸነፍ አሁንም እኮ ምን ይላሉ ሻሼዎች ዩናይትድ እንበለዋለን፣ እንደው ልብ አይሞት እንበለዋለን የሚባል ታሪክ። ምኑን ነው የሚበሉት? ዋንጫውን እኛ ነን የምናገኘው። የምን ዋንጫውማ ተበላኩ፣ አለቀ ጉዳዩ። በቃ ይኸውልህ እማማ አርሰናል ማንቸስተር ዩናይትድ ዋንጫ የሚበላ ከሆነ ቤስት ዳንስ አዋርድ ታዲያ ውስጥ ወደ ግራ ውስጥ ወደ ቀኝ ነው። አመሰግናለሁ። በዳንስ ነው። በነገራችን ላይ አርሰናል ዋንጫ ሲያሸንፍ የማንቸስተር ዩናይትድ ተጫዋቾች ናቸው አሉ በውዝዋዜ የሚቀበሏቸው። ይኸውልህ አሁን እኛ 6 ሆነን ነው የምንሰራው ማለት 6 ነን። እንግዲህ አርሴ 3 ነን። እሺ የአርሴ ልጆች 3 ነን። 2 ማንቻ አሉ፣ 1 ሊቢያ አለ።
ሊቨርፑል አዎ ስድስታችንን በዛችሁ በቤታችን ነው የምንሰራው በፍቅር ማለት ነው በፍቅር ተዋደን ለምን ልጆቹ በሙሉ እጄ ላይ ተወልደው እኔ ያሳደግኩ ነኝ ጎረቤት ነኝ እጄ ላይ ተወልደው ሁሉንም ያሳደግኩ ነኝ መድኃኒዓለም በሚያውቀው ነው ስለዚህ ቤታቸው ቴሌቪዥን እያለ እኔ ጋር ነው መጥተው የሚያዩት አሁን እንደዚህ እንኳን ይሄንን ሳንጀምር እኔ ጋር ነው መጥተው ግማሹ መሬት ላይ ግማሹ አልጋ ላይ ግማሹ ሶፋ ላይ ተቀምጠው እኔ ትንሽ ወንበር ይዝና ከነሱ መሃል ቁጭ ብዬ ማየት ነው ደስ ይላል የተለያየ ክለብ ብትደግፉም ፍቅራችሁ አንድ ነው ጸብ የለም ምን የለም ግን አንዱ ያገባለት ግን ነቆራለ አለ አይ ሳይቀርም ይሄም አይቀርዳ ነው ሊቨርፑልን ምን ስትሉ ነው የምትነቁሩት አይ እኔ ነቆራ ውስጥ የለም ምን ያሮጊት ነኝ ምን አገባኝ ምን ጥልቅ አርጎኝ እዛው ሻሼና እነሱ ናቸው የሚነቋቆሩ አሁን ኢቨንት መተን እዚህ ጎስት ጋር እሺ እንትን ይሄ ቆርኪው ጥቢ ያረገለት እሺ መጣን ስናይ አርሴናል 2-0 ተሸነፈ ሲሸነፍ እኔን እንደው አሳበደው ጨርቄን ሊያስጥሉኝ አበሸቆት ኧረ በስመ አብ ያራዳው ጊዮርጊስ የሊቢያውን ተነሳብኝ እሺ የሻሸውን ተነሳ አይ ዛሬ ትግስቱን ስጠኝ ጊዮርጊስ አልኩ ምን ልበል ይሄው መታገሶ መጨረሻ ላይ ሁለቱም አናት ላይ ቁጭ ብለው ዋንጫ አነሱ አፈርኩባቸው ለሰው ትግስት ጥሩ ነው አዎ እንደ ትግስት ምን አለ ጥሩ የታገሰ ከሚስቱ ይወልዳል ነበር የሚባለው የታገሰ የቆየ ከሚስቱ ይወልዳል ነው አጠፋ የቆየ ከሚስቱ ይወልዳል የታገሰ እንዳርሰናል ከ22 አመት በኋላ ዋንጫ ያነሳል አመሰግናለሁ ዋናው ዋንጫው እጃችን ገባ አዎ አለቀ ጉዳዩ ቻምፒየንስ ሊጉንም ምን በላዋለን የአርሰናል ብዙ ደጋፊ አይታየኝም ግን እርሶን ተከትሎ የገቡ አሁን እዚህ ላይ ዋንጫ ይዘው ይጨፍራሉ ማማ አርሰናል አዎ የማን ዋንጫ ነው የኔ የሰፈር ልጆች የሚጫወቱት ኳስ አለ አይደል በአሁን ደጃቸው በገዳም ሰፈር ጣሊያን ሰፈር የሚባል አለ እንደዛ የሚጫወቱት አላቸው የጠባይ ዋንጫ ነው ተሸልሞ የጠባይ ዋንጫ አይታገኝ ምን አጣዋለሁ በነገራችን ላይ ማማ አርሰናል ለዋናው ዋንጫ እኮ መሰረቱ የጸባይ ዋንጫ ነው እኮ አዎ ስለዚህ ከጸባይ ተጀምሮ ነው ዋናው የሚበላው አዎ ጸባይ ከሌለ ምን ዋጋ አለው ለጸባይ ዋንጫ ተሸላሚዎች እዚህ ብዙ ጊዜ እየመጡ ያስጨፍሩታል አክባሪ እንደምን አብረን አይደል እንደምናድረው ስንሰራ ምንውለው እዛው ሲሸነፍም ስናቀረቅር ሲያሸንፍም ማንችሉን አረገኝ ስለራሱ እስኪ እንገሩኝ ምክንያቱም ስሰማ ባለቤቱ በህይወት የለም ሞቷል አርፏል እሳቸውም ኳስ ያዩ ነበር አይ እሱ ሐኪም ነበር እንግዲህ ይሄ ያላቅም ምን ከሱ ጋር